ቴሌግራም ተጠቃሚ ከሆናችሁ አካውንታችሁ ተጠልፎ ጉድ ሳትሆኑ አሁንም ማሳያችሁን የተለያዩ ዘዴዎችን በመጠቀም ብቻ አካውንታችሁ እንዳይጠለፍና ለሌሎች ችግሮች እንዳትጋለጡ ማድረግ ትችላላችሁ። ሰላም ቤተሰብ እንዴት ናቸው? በአሁኑ ሰዓት ብዙ ሰዎች ቴሌግራም አካውንታቸው ተሰርቆ ወይም ደግሞ ሀክ ተደርጎ ለተለያዩ ችግር እየተጋለጡ ይገኛሉ። እናንተም የዚህ ዕጣ ፋንታ እንዳይደርሳችሁ የምትፈልጉ ከሆነ ይህን ቪዲዮ እስከ መጨረሻው በማየት ብቻ ለእንደዚህ አይነት ችግሮች እንዳትጋለጡና ቴሌግራም አካውንታችሁ ሀክ እንዳይደረግ ወይም እንዳይጠለፍ ማድረግ ትችላላችሁ። ለዚህም 5 የተለያዩ ዘዴዎችን ይዤላችሁ መጥቻለሁ። ቴሌግራም አካውንታችሁ ሀክ ወይም ደግሞ እንዳይጠለፍ የሚረዳችሁ የመጀመሪያው ዘዴ ይህም 2 ስቴፕ ቬሪፊኬሽን ይባላል፣ ወይም ባለ 2 ደረጃ ማረጋገጫ ኮድ ማለት ነው። ይህንን ቴሌግራም አፓችሁን ትከፍቱና የፕሮፋይል ፒክቸራችሁ የሚታየው ላይ ክሊክ ታደርጋላችሁ። የሚሰጣችሁ አማራጭ አለ። ቀጥሎም ሴቲንግ የሚለውን ክሊክ ታደርጋላችሁ። ይሄው በዚህ መልክ ያመጣልናል። ከዛ ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ክሊክ አደርጋለሁ። ፕራይቬሲ ኤንድ ሴኩሪቲ ላይ ክሊክ ሳደርግ እነዚህን አማራጮች ያመጣልናል። አያችሁ አይደለ? ከነዚህ አማራጮች መካከል የመጀመሪያው 2 ስቴፕ ቬሪፊኬሽን የሚለው ኦፍ ነው። እኔ አሁን ላሳያችሁ ብዬ ነው ኦፍ ያደረኩት። ስለዚህ ኦን መሆን መቻል አለበት። እንዴት ነው ኦን የምናደርገው? ላሳያችሁ። እዚች ላይ ክሊክ እናደርጋለን። በዚህ መንገድ ያመጣልናል። 2 ስቴፕ ቬሪፊኬሽን ሴት ፓስወርድ ይለናል። እዚህ ጋር ፓስወርድ ማስገባት መቻል አለብን ማለት ነው። የማንረሳውን በሚጠይቀን ሰዓት ልናስገባለት የምንችለውን ፓስወርድ ማስገባት አለብን። እዚች ጋር ክሊክ አደርጋለሁ። ሴት ፓስወርድ። ይሄው እኔ ለኔ የሚሆነኝም ፓስወርድ አስገባለሁ፣ የማልረሳውን ማለት ነው። ይሄው እኔ ፓስወርዴን አስገባውን። ቀጥሎ ኔክስት አደርገዋለሁ። ሪኢንተር ይለኛል። ደግሜ አስገባለሁ። ሂንቱ ምንድነው? ላስታውስ የሚያስችለኝ ነገር፣ ፍንጭ የሚሰጠኝን ነገር አስገባለሁ። ከዛ በኋላ ሪከቨሪ ኢሜይል ይለኛል። ምናልባት የሆነ ችግር እንኳን ቢኖረን ሪከቨር የምናደርግበት መልሰን ልናገኝበት የምንችለውን ኢሜይል ልናስገባለት ይገባል። ስለዚህ እኔ የራሴን ኢሜይል አስገባለሁ። እናንተም በዛው መልክ የራሳችሁን ኢሜይል ማስገባት ይጠበቅባችኋል። ይሄው በዚህ መልክ የራሴን ኢሜይል አስገባውለት። ከዛ ኔክስት እለዋለሁ። ይህን ለመጨረስ አሁን በሰጠሁት ወይም ደግሞ ሪከቨሪ ኢሜይል ባደረኩለት ኢሜይል ላይ እነዚህን ኮድ ልኮልኛል ማለት ነው። ቬሪፊኬሽን ኮዱን እዛ ኢሜይላችን ጋር እንሄድና የሰጠንን ቬሪፊኬሽን ኮድ አምጥተን እዚህ ጋር እናስገባለን ማለት ነው። ስለዚህ ኢሜይሌ ጋር ልግባ። ይሄው ከቴሌግራም የመጣልኝ አለ። ቴሌግራም ላይ ይሄን ቁጥር አስገባ ብሎኛል። 32 32 29 ይሄው አክቲቭ አደረጋልኝ። ፓስወርድ ሴት ሆነ ማለት ነው። ሪተርን ቱ ሴቲንግ ካልን ይሄው በዚህ መልክ ጨረስን ማለት ነው። ስለዚህ ቅድም ኦፍ የነበረው 2 ስቴፕ ቬሪፊኬሽን በዚህ መንገድ ኦን ሆኗል ማለት ነው። አሁን ሃከሮች ይህንን እንሰርቃለን ቢሉ በቀላሉ ሊገቡ አይችሉም ማለት ነው። አካውንታችንን ሰኪውር አድርገነዋል፣ ጥበቃ አድርገንለታል ማለት ነው። ሁለተኛው ቴሌግራም አካውንታችን እንዳይጠለፍ ወይም ደግሞ ሃክ እንዳይደረግ የሚረዳን መረጃ ምንድነው? ከቴሌግራም የሚላክልንን ኮድ አስገብተን የትኛውም የውጭ ዌብሳይቶች ላይ ማለትም ከስልካችን ውጪ ወይም ደግሞ እኛ የምንጠቀምበት ዲቫይሶች አሉ፣ ላፕቶፕ ሊሆን ይችላል። እነዛን ኮዶች በማስገባት አለመጠቀም። ያ ማለት ለምንድን ነው? እኛ የሆነ ቦታ ተጠቅመን የምንሄድ ከሆነ ረስተን ልንሄድ እንችላለን። ፊሽንግ እድል ሊሰጥ ይችላል ማለት ነው። ብዙ ሰዎች እነዛ ስልኮች ላይ ወይም ደግሞ እናንተ የማታውቋቸው ሰዎች በእናንተ በተጠቀማችሁበት ዲቫይሶች ገብተው ያንን ኮድ በመጠቀም አካውንታችንን ሊሰርቁ ወይም ደግሞ ሊጠልፉ ስለሚችሉ እናንተ ከምትጠቀሙበት ወይም ደግሞ ከምንጠቀምበት ዲቫይሶች ውጪ ኮዳችንን አሳልፈን አለመስጠት፣ ለጓደኛም ሊሆን ይችላል፣ የቅርብ ሰው ሊሆን ይችላል፣ አሳልፎ አለመስጠት ማለት ነው። ሶስተኛውና በጣም ወሳኙ ደግሞ አክቲቭ ሴሽን ይባላል። በዚህኛው አክቲቭ ሴሽን ስልካችንን ምንጊዜም እየገባን ቼክ እያደረግን ማን እየተጠቀመ ነው የኛን ቴሌግራም ወይም ደግሞ በየትኛው ስልኮች ነው እኛ ቴሌግራማችንን እየተጠቀምን ያለ ነው፣ በኮምፒውተር ነው፣ በላፕቶፕ ነው፣ በሞባይል ነው የሚለውን ነገር ምንጊዜም ማየትና ተርሚኔት ማድረግ ነው ማለት ነው። ይህም ስቴፑ እንደሚከተለው ይሆናል። ቴሌግራም አካውንታችንን እንከፍታለን። ልክ በዚህ መንገድ እንከፍታለን። ፕሮፋይላችን ላይ እንሄዳለን። እነዚህን ስቴፕ መከተል ስለሚጠበቅ ቀጥሎም ሴቲንግ ላይ እንገባለን።
ሴቲንግ ላይ ከገባን በኋላ እነዚህን አማራጮች ያመጣልናል። ተመልከቱ፣ ቅድም ያየናቸውም እዚህ ጋር አለ። ዲቫይስ ወደሚለው ወደ ታች ላይ እንሄዳለን። አያችሁ እዚህ ጋር ዲቫይስ ይላል። ዲቫይስ የሚለው ላይ ክሊክ እናደርግና በየትኛው ስልክ ነው የኔን ቴሌግራም አካውንት እየተጠቀምኩ ያለሁት፣ ስንት ዲቫይሶች ወይም ደግሞ ስንት ስልኮች ነው እየተጠቀምኩ ያለሁት የሚለውን ነገር እዚህ ጋር ያሳየናል። መጠለፍ አለመጠለፉንም እዚህ ጋር አክቲቭ ሴሽኑ ላይ ማየት እንችላለን ማለት ነው። ተመልከቱ፣ እኔ ለምሳሌ አሁን ከላይ ያለው አሁን እያሳያችሁ ያለሁት ስልክ ነው እየተጠቀምኩበት ያለሁት። ከዚህ ውጪ በታች የሚታዩት አክቲቭ ሴሽኖች እነዚህ ሶስቱ ዲቫይሶች ወይም ደግሞ ሁለቱ ኮምፒውተሮች ናቸው። በእነዚህ እየተጠቀምኩኝ ነው ማለት ነው። ምናልባት እነዚህ የኔ ያልሆኑ ከሆነ ተርሚኔት ማድረግ መቻል አለብኝ፣ ወይም ደግሞ በእነዚህ ሰዎች በእኔ አካውንት ገብተው እየተጠቀሙ ነው ማለት ነው። ስለዚህ ልፈቅድላቸው አይገባም። የምትፈቅዱላቸው ከሆኑ ሀክ አድርጓችሁ እንደናንተ ሆኖ ሊጻጻፉ እንደናንተ ሆኖ ዶክመንቶቻችሁን ሊያበላሹ ወይም ደግሞ ለችግር ሊያጋልጧችሁ ይችላል ማለት ነው። ስለዚህ አጋጣሚ ሆኖ የኔ ይሄ የራሴ ነው እየተጠቀምኩበት ያለው። የእናንተ ጋር ከምትጠቀሙበት ውጪ ከላይ ከተቀመጠው ውጪ ታች ላይ ያለ እንደዚህ የሚያሳያችሁ ከሆነ እያንዳንዱ ላይ ይኸውላችሁ እንደዚህ ክሊክ እያደረጋችሁ ተርሚኔት ሴሽን እያላችሁ መዝጋት አለባችሁ፣ እንዲወጡ ማድረግ አለባችሁ። እላዩ ላይ ክሊክ እያደረጋችሁ ተርሚኔት ማድረግ መቻል አለባችሁ ማለት ነው። ከዛ በኋላ እናንተ የምትጠቀሙበት ብቻ እዚህ ጋር አክቲቭ ሆኖ ያገለግላችኋል ማለት ነው። ያ ማለት በሌላ መንገድ ስልካችሁ ተጠልፎ ይሁን አይሁን ወይም ደግሞ ቴሌግራም አካውንታችሁ በስንት ስልኮች እየተጠቀማችሁ ነው፣ ስንት ቦታ ገብታችሁ ሳትወጡ እዛው ክፍት ሆኖ የቀረ አለ የሚለውንም ማየት ስለሚያስችላችሁ አክቲቭ ሴሽን የሚለውን ነገር በደንብ ማየት መቻል አለባችሁ። ቴሌግራም አካውንታችሁን ትከፍታላችሁ፣ ፕሮፋይል ፒክቸራችሁ ላይ ትገባላችሁ፣ ሴቲንግ የሚለውን ትመርጡና ቀጥሎ ዲቫይስ የሚለውን ነገር ትመርጣላችሁ። ቀጥሎ ይሄን ያመጣላችኋል። በዚህ መንገድ ማየት ትችላላችሁ። አራተኛው ዘዴ ቴሌግራም አፓችሁን ሎክ ማድረግ ነው። በፓስወርድ መዝጋት ነው፣ ወይም ደግሞ በባዮሜትሪክ ወይም ደግሞ በአሻራ መዝጋት ነው ማለት ነው። አካውንታችሁ ሎክ የሚደረግ ከሆነ የሀክ የሚያደርግ ወይም ደግሞ አካውንታችሁን ብሬክ አድርጎ ለመግባት የሚፈልገው ሰው በቀላሉ ሊገባ አይችልም፣ አይቀለውም ማለት ነው። ይህንን ደግሞ ለማድረግ ምን ታደርጋላችሁ? በመጀመሪያ ቴሌግራም አፓችሁን ትከፍታላችሁ። ቴሌግራም አፓችሁን ትከፍቱና ልክ ፕሮፋይል ላይ ትገባላችሁ። አሁን ሴቲንግ የሚለው ላይ ክሊክ ታደርጉና ፕራይቬሲ ኤንድ ሴኩሪቲ የሚለውን ክሊክ ታደርጋላችሁ። እነዚህን አማራጮች ያመጡላችኋል። ተመልከቱ፣ ፓስኮድ ሎክ ይላል። ኦፍ ነው ወይስ ኦን ነው የእናንተ? ተመልከቱት። የኔ አሁን ላሳያችሁ ሁሉንም ኦፍ አድርጌ ነው የመጣሁት። ስለዚህ ሎክ መሆን መቻል አለበት ወይም ደግሞ ኦን መሆን መቻል አለበት ማለት ነው። ይሄንን ክሊክ ሳደርገው ፓስኮድ ሎክ ይላል። ኢናብል ፓስኮድ ሎክ። ፓስወርድህን ታስገባለህ፣ ፓስ የምታደርግበትን ኮድ ታስገባለህ። ባለ 4 ዲጂት ነው። እኔ አሁን ለምሳሌ ለማሳየት 1 2 3 4 ብዬ ላሳያችሁ። 1 2 3 4 ሎክ አደረግኩት ማለት ነው። ሪኢንተር ይላቸዋል። አሁንም 1 2 3 4 ሎክ ሆነ ማለት ነው። ስለዚህ ያ ሰው ወይም ደግሞ ብሪክ ለማድረግ ወይም ደግሞ ሀክ ለማድረግ የመጣው ሰው አፓችሁ ውስጥ ሲገባ ቴሌግራም አካውንታችሁ ኦን አድርገን ስለሆነ አፓችሁ ሲከፍት አይከፍትለትም በቀላል። ስለዚህ በዚህ መንገድ ፓስኮዱን ኦን እናድርገውና ኢናብል ፓስኪ ደግሞ ኢናብል እናደርግለታለን። መግቢያ ቁጥር ደግሞ እንከፍትለታለን ማለት ነው። ስለዚህ እንዴት ነው የምናደርገው? ፕራይቬሲ ኤንድ ሴኩሪቲ ጋር እንሄድና ኮዱን ሎክ አድርገነዋል፣ ኦን ብለነዋል። ይሄው ቅድም ያለው 1 2 3 4 ነው። ይሄው አክቲቭ ነው። ቀጥሎ ምን እናደርጋለን? እዚች ጋር ፓስኪ ደግሞ ምን እናደርጋለን? ክሬት ፓስኪ የምትለዋን ክሊክ እናደርጋትና ኦን ሆነ ማለት ነው። ፓስኪ አድድ ሆኗል። ስለዚህ አፓችንን አሁን በምንከፍትበት ሰዓት ፓስኪ ይጠይቀናል ማለት ነው። አምስተኛውና የመጨረሻው ዘዴ ቴሌግራም አካውንታችንን ሀክ እንዳይደረግ ወይም ደግሞ እንዳይጠለፍ የሚያግዘን የግል መረጃዎቻችንን ኦፍ ማድረግ። የግል መረጃዎቻችንን ኦፍ ማድረግ ማለት ምንድነው? ለምሳሌ ስልካችን ቪዚብል የሚሆን ከሆነ ሰዎች የሚያዩት ከሆነ ስማችንን የሚያዩት ከሆነ በርዝ ዴታችንን የሚያዩት ከሆነ በዛ
ሰርጎ ሊገቡ ይችላሉ ማለት ነው። ያንን እንደ መረጃ በመጠቀም ሀከሮች ገብተው አካውንታችንን ሊሰርቁ ወይም ደግሞ ሊጠልፉ ይችላሉ ማለት ነው። ይሄ ደግሞ እንዳይሆን ምን ማድረግ መቻል አለብን? ይህንን ሴቲንግ ማስተካከል አለብን። ተመልከቱ፣ ላሳያችሁ። ቴሌግራም አካውንታችን እንከፍታለን። ቴሌግራም አካውንታችንን እንከፍታለን። ፕሮፋይል ላይ እንገባለን። ከዛም ሴቲንግ ላይ እንገባለን። ሴቲንግ ላይ እንገባና ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ እንገባና ምን እናደርጋለን? ፕራይቬሲ ፎን ነምበራችንን ይኸውላችሁ፣ ፎን ነምበራችን እኔ አሁን ማንም እንዳያይ ነው፣ አያዩም ማለት ነው። ምናልባት እናንተ የኔ ስልክ ቁጥር እኔ ብትሉ ማየት አትችሉም። ኖበዲ ብየዋለሁ ማለት ነው። ይህንን መዝጋት አለብን። እነዚህን መረጃ ኖበዲ የሚለው ላይ በማድረግ ብቻ መረጃዎቻችን በየትኛው ስልክ ነው እየተጠቀምን ያለነው የሚለውን በመዝጋት ሀክ ሊያደርጉ የሚመጡ ሰዎች በስልካችን እንዳይሞክሩ እድል ልንነሳቸውና ሀክ እንዳያደርጉን ማድረግ እንችላለን ማለት ነው። በአጠቃላይ እነዚህ አሁን ያየናቸው 5ቱን ዘዴዎች መርጠን በማስተካከልና አካውንታችን ላይ ሴቲንጉን በማስተካከል ቴሌግራም አካውንታችን እንዳይሰረቅ ለሀከሮች ተጋላጭ እንዳይሆንና ከተጋለጥንም በኋላ ለተለያዩ ችግሮች እንዳንጋለጥ ድጋሚ እነዚህን ሴቲንጎች በአግባብና በቅደም ተከተል አስተካክለን ከዛ ነገር ነፃና ገለልተኛ ሆነን አካውንታችንን በአግባብ እንድንጠቀምበት ማድረግ እንችላለን ማለት ነው። እንግዲህ ሁላችሁም በምታዩበት ሰዓት በተለይም በአሁን ሰዓት ብዙ ሰዎች ሀክ ተደርገው አካውንታቸው ከቁጥጥራቸው ውጪ ሆነው የተለያዩ የማይፈለጉ ቪዲዮዎችን፣ የማይፈለጉ ፎቶዎችን እየለቀቁበት መቆጣጠር አልቻሉም። እንደገና የተለያዩ ሊንኮችን እየላኩበት ገንዘብ ላክልን እንደዚህ እያሉ ለብዙ ችግር እየተጋለጡ ያሉ ሰዎች አሉ ማለት ነው። ለእናንተም እንደዛ እንዳትጋለጡ በአግባብ መጠቀምና አካውንታችንን ማኔጅ ማድረግ ስለሚጠበቅብን ለራሳችሁም አይታችሁ ለጓደኞቻችሁም ሼር ማድረግ ይጠበቅባችኋል። ስለዚህ አሁን በቅደም ተከተል ያየናቸው 5ቱን ዘዴዎች በመጠቀም ቴሌግራም አካውንታችሁ ሀክ እንዳይደረግ ወይም እንዳይጠለፍ በማድረግ በቴሌግራም መጠቀም ያለባችሁን በአግባብ መጠቀም ትችላላችሁ ማለት ነው። ይህንንና እነዚህን የመሳሰሉ መረጃዎች እንዲደርሷችሁ የምትፈልጉ ከሆነ ቤቱን ሰብስክራይብ አድርጉ። ሀሳብ አስተያየትና ጥያቄ ካላችሁ ኮመንት ላይ ጻፉልኝ። መልካም ጊዜ